ሰላም በዚህ ቪዲዮ ደግሞ የምንመለከተው 3.5 ኤክስቼንጅ ሬት ኤንድ ዘ ኤክስቼንጅ ሬት ሲስተም በሚል ርዕስ ይሆናል። ባለፈው እንደምታስታውሱት ስለ ኢንተርናሽናል ሞኔታሪ ሲስተም ስለ አይኤምኤፍ እና ስለ ኢንተርናሽናል ሞኔታሪ ሲስተም ስናወራ ስለ ኤክስቼንጅ ሬት በሰፊው እንደምንመለከት ተነጋግረን ነበር። ስለዚህ ስለ ኤክስቼንጅ ሬት እና ስለ ኤክስቼንጅ ሬት ሲስተም በዚህ ቪዲዮ የምንመለከት ይሆናል ማለት ነው። ስለዚህ ኤክስቼንጅ ሬት ምን ማለት ነው? ዘ ፕራይስ ኦፍ ዋን ናሽናል ከረንሲ ኢን ተርም ኦፍ አናዘር የአንድ ሀገር የናሽናል ከረንሲ ወይም ደግሞ የአንድ ሀገር ከረንሲ የአንድ ሀገር ገንዘብ ከሌላው ሀገር ገንዘብ አንጻር ሲወዳደር ያለው ዋጋ ያ ነው ኤክስቼንጅ ሬት የሚባለው። ለምሳሌ በ2013 አንድ ዩኤስ አሜሪካን ዶላር 98 ጃፓን የን ነበር። ስለዚህ አንዱ የአሜሪካን ዶላር 98 የን ነበረ ማለት ነው። ከዛ ግን በ1998 ግን ምንድን ነበር? አንድ የአሜሪካ ዶላር ስንት ነበር? 145 የን ነበር። ስለዚህ እንደምታዩት አንድ የአሜሪካ ዶላር ከጊዜ ሂደት አንጻር ከተለያየ ነገር አንጻር ከጃፓን የን ጋር ያለው ከዛ አንጻር ያለው ዋጋ ይቀያየራል ማለት ነው። ለምሳሌ በ1998 አንዱ የአሜሪካን ዶላር 145 የን ነበር። በ2013 ደግሞ አንዱ የአሜሪካን ዶላር 98 የን ነው። ስለዚህ ይሄ ምንድን ነው የሚያመለክት? ዋት ዳዝ ዚስ ሾው ስንል አንደኛ ኮምፔር ቱ ዘ ሬት ኢን ጁላይ 2013 ከነበረው ሬት አንጻር ወይም ደግሞ 2013 ላይ ከነበረው የዶላር እና የየን ግንኙነት the difference is almost 50%. this implies August 1998 the yen was substantially weaker. ስለዚህ ይሄ በቀላሉ ለማስረዳት በ1998 አንድ የአሜሪካን ዶላር 145 የን ነው፣ ወይም ደግሞ አንድ የአሜሪካን ዶላር ምን ያህል እኩል ነው? ከ145 የን ጋር እኩል ነው። በ2013 ግን አንዱ የአሜሪካን ዶላር ወደ 98 የን ነው ማለት ነው። ስለዚህ ይሄ የሚያመለክተው በ1998 የን ዊክ እንደነበረ ወይም ደግሞ አቅም እንዳልነበረው እናያለን። ምክንያቱም አሁን ስናይ ከአሜሪካ ዶላር አንጻር የአንድ ሀገር ከረንሲ በጣም ብዙ ከሆነ ምን ማለት ነው? አንዱ የአሜሪካን ዶላር በጣም ብዙ የዛችን ሀገር ከረንሲ ያህል እኩል ነው እያለ ነው። በሌላ ቋንቋ ደግሞ ብዙ የመግዛት አቅም የለውም እንደማለት ነው። ስለዚህ ነገር ግን ዊክ ከረንሲ ማለት ነሰሰርሊ ዲስአድቫንቴጅ ላይሆን ይችላል። የተለያዩ ሪዝኖች ይኖራሉ። ከኤክስፖርት ከኢምፖርት ጋር ተያይዞ ሀገሮች በጣም ዲቨሎፕድ ሆነው አቅም ኖሯቸው እንኳ ከረንሲያቸው ዊክ ሊሆን ይችላል ከሌላው ሀገር አንጻር። ያ ራሱን የቻለ እንትን ይኖረዋል፣ ዴፊኒሽን ይኖረዋል። ነገር ግን ከዚህ መረዳት የምንችለው ዊክ ከረንሲ እንዳጠቃላይ ዊክ ከረንሲ የደከመ ከረንሲ የአንድ ሀገር ገንዘብ ደከም ያለ ሲሆን ነው ከሌላው ሀገር ገንዘብ አንጻር በጣም ብዙ የሚሆነው። ለምሳሌ አሜሪካ ዶላር በ1998 145 የን ነበር። በ2013 ግን 98 የን ሆነ። ወይም ደግሞ የን ቫሊዩ እየጨመረ ሲሄድ አቅሙ እየጨመረ ሲሄድ ወደ የት እየተጠጋ ይሄዳል ማለት ነው? ወደ አሜሪካ ዶላር። ስለዚህ የሆነ ሰዓት ላይ በዚሁ ትሬንድ ከቀጠለ አንድ የአሜሪካን ዶላር ከ98 የን ጋር እኩል ሊሆን ይችላል። ያ ማለት ደግሞ ሁለቱ ከረንሲዎች እኩል የሆነ ቫሊዩ ኖራቸው ማለት ነው። ስለዚህ ይሄ ኤክስቼንጅ ሬት በዚህ ዲፋይን ልናደርገው እንችላለን። ነገር ግን ኤክስቼንጅ ሬቱ እንዴት ነው ዲፋይን የሚደረገው የሚወሰነው የሚለው ሁለት አይነት ሲስተም አለ፣ ሬቲንግ ሲስተም አለ። አንደኛው ፍሎቲንግ ኤክስቼንጅ ሬት ነው። ፍሎቲንግ ማለት ምንድነው? ተለዋዋጭ የሆነ ኤክስቼንጅ ሬት ነው። ሁለተኛው ደግሞ ፊክስድ ኤክስቼንጅ ሬት ነው፣ የማይለዋወጥ ፊክስ የሚደረግ። ስለዚህ ፍሎቲንግ ኤክስቼንጅ ሬት ምንድነው? ዘ ቫሊዩ ኦፍ ከረንሲ ዲተርማይንድ ሶሊ ባይ ዘ መኒ ሳፕላይ ኤንድ ዲማንድ። ይህን ተርም ማስተዋል ይጠበቅባቸዋል። መኒ ሳፕላይ ኤንድ መኒ ዲማንድ። ልክ እንደ ሌላ እቃ ሁሉ ገንዘብ በቃ ገበያ ላይ ቀርቦ ነው ዋጋው እንትን የሚባል ማለት ነው የሚወሰነው። ስለዚህ ሳፕላይ እና ዲማንድ የገንዘብ ፍላጎትና አለመኖር ወይም ዲማንድ ሲኖር ይጨምራል፣ ዲማንድ ሳይኖር ይቀንሳል። ፍሎቲንግ ነው። ፍሎቲንግ ማለት ተለዋዋጭ ነው ማለት ነው። ዚስ ሲስተም ኤግዚስት ኦንሊ ዌን ዜር ኢዝ አብሶሉትሊ ኖ ኢንተርቬንሽን ባይ ገቨርንመንት ኦር አዘር አክተር ኬፓብል ኦፍ ኢንፍሉዌንሲንግ ኤክስቼንጅ ሬት ቫሊዩ ስሩ ነን ማርኬት ሚንስ። ስለዚህ ይሄ ፍሎቲንግ ኤክስቼንጅ ሲስተም ሙሉ ለሙሉ ማርኬቱ ነው ገንዘቡን የገንዘቦችን ዋጋ የሚወስነው ገበያው ነው ማለት ነው። ስለዚህ ገበያው አንድ የአሜሪካን ዶላር ለምሳሌ 50 ብር ነው ካለ እንደዛ ይሆናል። ገበያው ደግሞ አንድ አሜሪካን ዶላር 100 ብር ነው ካለ
ይቀየራል ማለት ነው። ስለዚህ መንግስት ወይም ደግሞ ገቨርንመንት ወይም ደግሞ ሌሎች አክተሮች ምንም አይነት ተሳትፎ የማያሳድሩ ከሆነ ነው ፍሎቲንግ ኤክስቼንጅ ሬት ሲስተም የሚፈጠረው። ሌላኛው ደግሞ ፊክስድ ኤክስቼንጅ ሬት ነው። ከዚህ በተቃራኒ ደግሞ ፊክስድ ኤክስቼንጅ ሬት የሚባለው ደግሞ ዘ ቫሊዩ ኦፍ ፓርቲኩላር ከረንሲ ኢዝ ፊክስድ አጌንስት ዘ ቫሊዩ ኦፍ አናዘር ሲንግል ከረንሲ። ስለዚህ የአንድ ሀገር ዘ ቫሊዩ ኦፍ ፓርቲኩላር ከረንሲ ምንድን ነው? ፊክስድ ነው። አጌንስት ዘ ቫሊዩ ኦፍ አናዘር ሲንግል ከረንሲ ፊክስድ ነው። ለምሳሌ የኢትዮጵያን ምሳሌ ማንሳት ይችላል። ከሆነ ጊዜ በፊት ፊክስድ ኤክስቼንጅ ሬት ነበር አይደል? የአንድ አሜሪካን ዶላር ማለት አንድ አሜሪካን ዶላር 50 ብር ነው ተብሎ ፊክስ ተደርጎ ነበር። መንግስት ነው ፊክስ ያደረገው። ስለዚህ የኔ ብር መንግስት ምን ይላል? የኔ ብር ዋጋው ከአንድ አሜሪካ ዶላር ሲነጻጸር 50 ብር ከአንድ አሜሪካን ዶላር ጋር እኩል ነው ብሎ መንግስት ፊክስ ያደርጋል። ስለዚህ በዛ መንገድ ሀገራቶች፣ ድርጅቶች በዛ መንገድ ነበር ሲገበያዩ ነበር። አሁን ግን ወደ ምን ሽፍት አድርገናል? ወደ ፍሎቲንግ ኤክስቼንጅ ሬት። ስለዚህ ልክ ወደ ፍሎቲንግ ኤክስቼንጅ ሬት ሲቀየር ገበያው ራሱ ምን መወሰን ጀመረ ማለት ነው። ሳፕላይ ዶላርን የሚፈልጉት ገንዘብን የሚፈልጉት የገበያው ላይ ያሉ አክተሮች የገንዘቡን ዋጋ ዲፋይን ማድረግ ጀመሩ። ስለዚህ አሁን ይህን ቪዲዮ በምሰራበት ሰዓት አንድ የአሜሪካን ዶላር 100 ብር ነው ማለት ነው። ስለዚህ ምን ያህል ልዩነት እንዳመጣ ያችሁት ኦልሞስት በእጥፍ የኢትዮጵያ ገንዘብ ቫሊዩ ቀነሰ ማለት ነው። ይሄ ወደ ገበያው ሲወጣ ገበያው ትክክለኛው ዋጋው ይሄ ነው ብሎ ዲፋይን ስለሚያደርግ። ስለዚህ እነዚህ ሁለት ኤክስቼንጅ ሲስተሞች አሉ፣ ፍሎቲንግ እና ፊክስድ። የራሳቸው የሆነ ጥሩ ጎንም መጥፎ ጎንም ሊኖራቸው ይችላል። ግን እዚህ ጋር ትኩረት ልናደርግ የፈለግነው ኤክስቼንጅ ሬት እንዴት ይወሰናል የሚለው ስለሆነ ፍሎቲንግ ከሆነ ገበያው ነው፣ በቃ የገንዘብን ዋጋ የሚወስነው ገበያው ነው። በመኒ ሳፕላይ ኤንድ ዲማንድ የገንዘብ አቅርቦትና ፍላጎት አንጻር ነው። ገንዘብ የምላችሁ ማንኛውም ከረንሲ ነው። በዛ በአቅርቦትና በዲማንድ ነው ማለት ነው የሀገራቶች ከረንሲ ሬታቸው ዲፋይን የሚደረገው። ሌላው ደግሞ የምናየው ሃው ኢዝ ዘ ግሎባል ፋይናንሻል ሲስተም ገቨርንስ። ስለዚህ ይሄ ሀገራቶች መሀል ያለው ከረንሲ ይሄ ሁሉ ነገር ይሄ ፋይናንሻል ሲስተሙ እንዴት ነው ገቨርን የሚደረግ ስንል በባለፈው ቪዲዮ እንዳየ ነው አይኤምኤፍ ነው ኦቨርሲ የሚያደርገው ይሄን ነገር ማለት ነው። ኦቨርሲ ማለት ከላይ ሆኖ የሚመለከተው በዋነኝነት አይኤምኤፍ ነው። ስለዚህ አይኤምኤፍ እንዴት ነበር ሴታፕ የሆነው? ኦስቴንሲብሊ ኒውትራል ኢንተርናሽናል ፋይናንሻል ኢንስቲትዩሽን ወዝ ዲዛይን ቱ ክሊርሊ ሪፕሬዘንት ዩኤስ ኢንተረስት ኤንድ ፓወር ፈርስት ኤንድ ፎርሞስት። አይኤምኤፍ ኒውትራል ኢንተርናሽናል ፋይናንሻል ኢንስቲትዩት ሳይሆን ዲዛይን የተደረገው በዋነኝነት አሜሪካን ወይም ዩኤስን ኢንተረስት ፍላጎትና ፓወሯን ምን ለማድረግ ነው? ለማሳደግ ነው በዋነኝነት ማለት ነው። ኤንድ ዘ ኢንተረስት ኦፍ ዘ አዘር ሜጀር ካፒታል ካንትሪዝ፣ ከአሜሪካ ተጨማሪ ደግሞ ሌሎች ካፒታሊስት ካንትሪዎች የእነሱን ፍላጎት ኢንተረስታቸውን ለማሟላት ነው የተቋቋመው። በዛው ግን ሰከንዳርሊ ግን ምን ያደርጋል ማለት ነው? ገቨርን ያደርጋል። ገቨርኒንግ ዘ ግሎባል ፋይናንሻል ሲስተም። ስለዚህ ምንም እንኳ የሚጠበቀው ይሄ ግሎባል ፋይናንሻል ዓለም አቀፍ የፋይናንሻል ሲስተሙን ኮንትሮል ማድረግ እንደሆነ ቢጠበቅም በዋነኝነት ግን የተቋቋመው አይኤምኤፍ የአሜሪካን ከምንም በላይ የአሜሪካን ፍላጎት ለማሟላት ከዛ ደግሞ ሌሎች ካፒታሊስት የሆኑ ሀገራቶችን ፍላጎት ለማሟላት ነው ማለት ነው። ዚስ ካን ቢ ሲ ሞር ኮንከረንትሊ ፍሮም ዘ ዌይ ዲሲዥን ሜኪንግ ፓወር ዊዝ ዘ አይኤምኤፍ። ስለዚህ እንዴት ነው እንደዛ መሆኑን እርግጠኛ ምን ማለት በዋነኝነት የአሜሪካና የሌሎች ሜጀር ካፒታሊስት ካንትሪዎችን ፍላጎት ለማሟላት ነው ወይ የሚለውን ለማወቅ በቀላሉ ቮቲንግ ፓወር አይኤምኤፍ ላይ ያለውን ቮቲንግ ፓወር ወይም ደግሞ የድምፅ የመስጠት አቅምን ማየት እንችላለን። ቮቲንግ ፓወሩ ላይ ባለፈው እንዳየነው 10 የሚሆኑ ሀገራቶች ኦልሞስት 55% የሚሆን ቮቲንግ ፓወር አላቸው። ከ184 ሀገራቶች ውስጥ ኦልሞስት የሆነ ውሳኔ ላይ ይወሰን ከተባለ 10 ሀገራቶች ከተስማሙ ይወሰናል ማለት ነው። 177 ኦልሞስት ወደዛ የሚሆኑ ሀገራቶች ድምጻቸው ዜሮ ይገባል። ይሄ ቮቲንግ ፓወሩ ወይም ደግሞ ምን በመባል ይታወቃል? ኮታ የሚባለው ማለት ነው። አይኤምኤፍ ኮታ የሚለው ነገር። ስለዚህ ኮታ ምንድነው? ካፒታል ሳብስክሪፕሽን ይባላል። ልክ እንደ ምንድነው በገንዘባቸው ነው ቮታቸውን ኦልሞስት የሚወስኑት። ዘ አማውንት ኦፍ መኒ ዛት የሜምበር ካንትሪ ፔይ ቱ ዘ አይኤምኤፍ። ስለዚህ ሀገራቶች ለአይኤምኤፍ በሚከፍሉት ገንዘብ ኮታ ይሰጣቸዋል። ስለዚህ
አኮርዲንግሊ ዘ ሞር ካንትሪ ፔይ ዘ ሞር ሳይ ኢት ሃዝ ኢን አይኤምኤፍ ዲሲዥን ሜኪንግ። ስለዚህ አይኤምኤፍ ላይ ብዙ ገንዘብ የሚከፍሉ ሀገራቶች ወይም ብዙ ሳብስክሪፕሽን ያላቸው የተሻለ ድምፅ ይኖራቸዋል ማለት ነው። ስለዚህ ኤንድ ኢት ኢዝ ዘ ዩኤስ ዛት ቶፕ አፕ ኢን ዚስ ሪጋርድ። ስለዚህ በዋነኝነት ደግሞ አይኤምኤፍ ላይ በጣም ድርሻ ያላት አሜሪካ ናት። ብዙ ገንዘብም ሳብስክራይብ የምታደርገው አሜሪካ ናት። ስለዚህ ይሄ የሚያሳይ ምንድነው ዲሲዥን ሜኪንግ ሲስተሙ የሆነ ሀገራቶችን ጥቅም ለማስጠበቅ ክሊርሊ እንደተቋቋመ ያሳየናል ማለት ነው። ስለዚህ ሞር ስለ አይኤምኤፍ ስለ ኤክስቼንጅ ሬት እና ስለ ከረንሲ ወይም ደግሞ ኤክስቼንጅ ሬት ሲስተም በዚህ መንገድ ማጠናቀቅ እንችላለን ማለት ነው። ስለዚህ በዚህ ቪዲዮ የቻፕተር 3 ሙሉ ለሙሉ ቱቶሪያሉን በዚህ መንገድ እንጨርሳለን ማለት ነው። ማንኛውም ጥያቄ ካላችሁ እዚሁ ግሩፕ ላይ ታች ላይ ኮሜንት አድርጉ። በተሻለን ፍጥነት ለመመለስ እንሞክራለን። እንዲሁም ደግሞ ሌላ ተጨማሪ ቪዲዮዎች የምትፈልጉባቸው ካሉ ዳይሬክትሊ ቴሌግራም ላይ ልታናገሩን ትችላላችሁ። ከዚህ ቪዲዮ ዲስክሪፕሽን ታች ላይ ዩዘር ኔማችን እናስቀምጣለን። በዛ ኢንቦክስ አድርጋችሁ የምትፈልጉትን ቀጣይ እንዲሰራ የምትፈልጉትን ቪዲዮ ልጠይቁን ትችላላችሁ። መልካም